የዓለም የነዳጅ ዋጋ በአንድ በርሜል እስከ $200 ሊመነደግ የሚችልበትና የዓለም ኢኮኖሚ ከ1970ዎቹ ወዲህ አይቶት በማያውቀው የድቅድቅ ጨለማ አፋፍ ላይ ይገኛል። በኢራን ሰማይ ስር እየተካሄደ ያለው ያልተገባ ጦርነት የቀጠናውን ሰላም ብቻ ሳይሆን የሆርሙዝ የባህር መተላለፊያን በማዘጋት የዓለምን የኢነርጂ የደም ስር እየቆረጠ ይገኛል። ይህ ቀውስ አሜሪካና እስራኤል የኢራንን አመራር ለመምታት የነበራቸው ስሌት ስልታዊ ሽንፈት ያስከተለ መሆኑን እያረጋገጠ ባለበት በዚህ ወቅት ከ3.2 ሚሊዮን በላይ ዜጎች ለስደት መዳረጋቸውና ከ90 ሺህ በላይ የሲቪል ተቋማት መውደማቸው ጦርነቱ ወደማይቀለበስ ሰብአዊ ጥፋት እያመራ መሆኑን በግልጽ ያሳያል። ይህ ግጭት በዚሁ የሚቀጥል ከሆነና ዲፕሎማሲያዊ መፍትሄ ካልተገኘለት የዓለምን የንግድ እንቅስቃሴ ሊያሽመደምድ የሚችል ዓለም አቀፋዊ የኢኮኖሚ ውድቀት ወይም ግሎባል ሜልትዳውን መከሰቱ አይቀሬ ነው። የትራምፕ አስተዳደር በቀን $1 ቢሊዮን እየከሰከሰበት ያለው ይህ ጦርነት በአንድ በኩል የአሜሪካን ወታደራዊ አቅም እያደበዘዘው ሲሆን፣ በሌላ በኩል ደግሞ የዓለምን ኢኮኖሚ በእጅጉ እያናገው ይገኛል። በቀጣዮቹ ጥቂት ሳምንታት ውስጥ ሊከሰቱ የሚችሉትን አስደንጋጭ የጂኦፖለቲካዊ ለውጦች፣ የነዳጅ ገበያው የሚገጥመውን ውጥረትና የቀጠናው ሀገራት ኢኮኖሚ እስከ 30 በመቶ ሊያሽቆለቆል የሚችልበትን አስከፊ ሁኔታ በመረጃ አስደግፈን እንመለከታለን። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። በመጀመሪያ ይህ ጦርነት ሊታደስ የነበረውን የአሜሪካና የቻይናን ግንኙነት እንዴት መልሶ እንዳበላሸው እንመልከት። በመጋቢት ወር ሊካሄድ ታቅዶ የነበረው የአሜሪካና የቻይና የመሪዎች ጉባኤ መራዘሙ ይታወቃል። ይህም በመካከለኛ ምስራቅ እየተከሰተ ያለው ወታደራዊ ግጭት ምን ያህል የዓለምን ጂኦፖለቲካዊ ሚዛን እያናጋው መሆኑን የሚያሳይ ነው። ይህ መራዘም የፕሬዚዳንት ትራምፕ አስተዳደር በኢራን ላይ የከፈተውን ወታደራዊ ዘመቻ በአጭር ጊዜ ለማጠናቀቅ የነበረውን እቅድና የኢራንን የመቋቋም አቅም እጅግ አሳንሶ መገመቱን በግልጽ ያሳያል። አሁን ላይ ጉባኤው ሲካሄድ ከ1970ዎቹ ወዲህ በታየው እጅግ የከፋ የኤነርጂ ቀውስ ስር የሚካሄድ ሲሆን በሁለቱ ታላላቅ ኃይሎች መካከል የሚኖረውን የንግግር መንፈስ በእጅጉ ሊቀይረው እንደሚችል ይጠበቃል። ሁኔታው በድንገት የተከሰተ ሳይሆን አሜሪካ የቀጠናውን ነባራዊ ሁኔታ ካለመረዳት የመነጨ መሆኑን ብዙዎች ይስማሙበታል። ይህ ያልተገባ ጦርነት በአሜሪካና በቻይና መካከል ያለውን የተለያየ የጥቅም ቁርኝትና ተጋላጭነት ፍንትው አድርጎ አሳይቷል ቢባል ማጋነን አይሆንም። አሜሪካ በባህረ ሰላጤው አካባቢ ባሏት በርካታ ወታደራዊ ሰፈሮችና የባህር ኃይል መርከቦች ምክንያት ለከፍተኛ ወታደራዊ ጥቃት የተጋለጠች ሲሆን፣ በዚህ ጦርነት ላይ የቻይና ተሳትፎ ግን በአንጻራዊነት እጅግ አነስተኛና ምናልባትም የለም ሊባል የሚችልበት ደረጃ ላይ ነው። በዚህ ምክንያት የአሜሪካ ስትራቴጂካዊ አቋም በወታደራዊ ረገድ እጅግ የተለጠጠ ሲሆን፣ የቻይና አቋም ደግሞ በኢኮኖሚና በኤነርጂ ፍላጎት ረገድ ለከፍተኛ አደጋ የተጋለጠ ሆኖ እንዲታይ አድርጎታል። ይህ ልዩነት በሁለቱ ሀገራት የውጭ ጉዳይ ፖሊሲና በጦርነቱ ላይ ባላቸው አቋም ላይ ከፍተኛ ልዩነት እንዲፈጠር ምክንያት ሆኗል። አንደኛዋ በወታደራዊ ጡንቻዋ ስትወጠር፣ ሌላኛዋ ደግሞ በኢንዱስትሪ ግብዓት እጥረት ምክንያት ስጋት ውስጥ ወድቃ ትገኛለች። በኤነርጂ ረገድ ያለውን ተጋላጭነት ስንመለከት አሜሪካ በሀገር ውስጥ በምታመርተው ነዳጅ ምክንያት ለውጭ አቅርቦት መቋረጥ ያላት ተጋላጭነት በአንጻራዊነት ዝቅተኛ ሆኖ ይታያል። በአንጻሩ ቻይና በከፍተኛ ሁኔታ በውጭ ሀገር ነዳጅ ላይ ጥገኛ በመሆኗ ይህ ቀውስ በኢኮኖሚያ ላይ የሚያሳድረው ጫና እጅግ የጎላና ሰፊ እንደሚሆን ይታመናል። በዚህ ምክንያት አሜሪካ በባህረ ሰላጤው ለሚከሰት ኢኮኖሚያዊ ተጽዕኖ መጠነኛ ዝግጁነት ቢኖራትም ቻይና ግን ለከፍተኛ ድንገተኛ ኪሳራ ልትጋለጥ የምትችልበት እድል ሰፊ ነው። ይህ የኤነርጂ ደህንነት ልዩነት በሁለቱ ሀገራት መካከል ያለውን የኃይል ሚዛን የሚወስን ሲሆን፣ ቻይና ጦርነቱን ለማስቆም የምታደርገውን ዲፕሎማሲያዊ ጥረት አሜሪካ በወታደራዊ እርምጃዋ ለመቀጠል ከምታሳየው ፍላጎት ጋር እንዲጋጭ አድርጎታል። የአሜሪካ መንግስት ደጋፊዎች እንደሚሉት መጀመሪያ ላይ የተካሄደው የኢራንን አመራሮች የመግደል ዘመቻ ከሞላ ጎደል ስኬታማ ቢመስልም በረጅም ጊዜ ስልታዊ እይታ ግን ሙሉ በሙሉ ከሽፏል። የኢራን አመራሮች አሁንም በስልጣን ላይ ከመቆየታቸውም በላይ ወታደራዊ የእዝ ሰንሰለታቸው ተበትኖና ተደብቆ ስራውን በብቃት እያከናወነ መሆኑን መሬት ላይ ያለው ሁኔታ ያረጋግጣል። አሜሪካና እስራኤል ፍጹም የሆነ የአየር የበላይነት ቢኖራቸውም ኢራን ግን በሚሳኤል አቅሟ በደጋፊ ኃይሎቿና በሆርሙዝ የባህር መተላለፊያ ላይ ባላት ቁልፍ ተጽዕኖ ስትራቴጂካዊ መከላከያዋን አጠናክራ ቀጥላለች። የዚህ ጦርነት ትልቁ አውዳሚ ውጤት የታየው በዓለም አቀፍ የነዳጅ ፍሰት ላይ ሲሆን፣ በሆርሙዝ በኩል ያልፍ የነበረው የዓለም የነዳጅ ፍጆታ 20 በመቶ ገደማ በመቋረጡ በዓለም ዘንድ ከፍተኛ ድንጋጤን ፈጥሯል። በመጋቢት ወር አጋማሽ ላይ ብቻ ከመደበኛው የባህር ላይ ትራፊክ ውስጥ 94 በመቶ በመቆሙ ምክንያት በቀን ወደ 20 ሚሊዮን በርሜል ገደማ የሚሆን ነዳጅ
ነዳጅ ለዓለም ገበያ ሳይቀርብ ቀርቷል። ይህም ከ1970ዎቹ ወዲህ የታየው ትልቁ የኢነርጂ ድንገተኛ አደጋ ሆኖ የተመዘገበ ሲሆን የነዳጅ ዋጋ ከ50 በመቶ በላይ ጨምሮ ከ110 እስከ $120 እንዲደርስ አድርጎታል። ይህ አቅርቦት በቀን 11 ሚሊዮን በርሜል መቀነሱ በዓለም አቀፍ የትራንስፖርት የአየር ክልል አጠቃቀምና የመረጃ መሰረተ ልማት ላይ ከፍተኛና አሉታዊ ተጽዕኖን ማሳረፉ አልቀረም። በሰብአዊ ረገድ የደረሰ ጉዳት ደግሞ እጅግ አስከፊ ሲሆን በኢራን ብቻ እስከ 3500 የሚደርሱ ሰዎች ሲገደሉ ወደ 20 ሺህ የሚጠጉ ደግሞ የአካል ጉዳት ደርሶባቸዋል። የአሜሪካ እስራኤል ጥምር ጥቃት ትምህርት ቤቶችን፣ ሆስፒታሎችንና የመኖሪያ መንደሮችን ጨምሮ ከ90 ሺህ በላይ የሲቪል ተቋማትን መምታቱ የጦርነቱን አስከፊነት ይበልጥ ያጎለዋል። በኢራን ከ3.2 ሚሊዮን በላይ ዜጎች ከመኖሪያ ቀያቸው ሲፈናቀሉ በሊባኖስ ደግሞ ከ1.2 ሚሊዮን በላይ ሰዎች ለስደት ተዳርገዋል። ይህም ከእያንዳንዱ 5 ሊባኖሳዊ አንዱ ተፈናቃይ ነው ማለት ነው። እነዚህ ቁጥሮች የሚያሳዩት ጦርነቱ ወታደራዊ ኢላማዎችን ብቻ ሳይሆን አጠቃላይ የቀጠናውን ማህበራዊ መዋቅርና የሰላማዊ ዜጎችን ሕይወት ክፉኛ እየበዘበዘ መሆኑንና ሰብአዊ ቀውሱ አሳሳቢ ደረጃ ላይ መድረሱን ነው። በመጋቢት ወር መጨረሻ ላይ የዋይት ሀውስ ግምገማ እንደሚያሳየው የሆርሙዝ የባህር መተላለፊያን በኃይል ለማስከፈት የሚደረገው ጥረት ጦርነቱን ከታቀደው ከ6 ሳምንታት በላይ ሊያራዝመው እንደሚችል ተረጋግጧል። በዚህ ምክንያት ፕሬዚዳንት ትራምፕ መተላለፊያውን ሳይከፍቱ ጦርነቱን በአጭር ጊዜ ለመቋጨት ፍላጎት እንዳላቸው ቢዘገብም ጦርነቱ እስከ ሚያዝያ መጨረሻ ድረስ የመቀጠል እድሉ ግን ሰፊ ነው። ከወታደራዊ እይታ አንጻር አሜሪካ የአየርና የሚሳኤል ጥቃቷን ብትቀጥልም በምድር ጦር የሚደረገው እንቅስቃሴ ግን ውስን ሆኖ እንደሚቆይ ይነገራል። አሜሪካ በቀጥታ በምድር ጦርነት ውስጥ የምትገባ ከሆነ ደግሞ እንደ ሁቲና የኢራቅ ሚሊሻዎች ያሉ ኃይሎች ወደ ግጭቱ በመግባት ጦርነቱን ይበልጥ ውስብስብና አድካሚ እንደሚያደርጉት ባለሙያዎች በተደጋጋሚ ማስጠንቀቂያ እየሰጡ ነው። ምንም እንኳ ፕሬዚዳንት ትራምፕ ተልዕኮ ተሳክቷል የሚሉ መግለጫዎችን በተደጋጋሚ ቢሰጡም መሬት ላይ ያለው እውነታ ግን ወሳኝ ድል አለመኖሩን ያረጋግጣል። ይልቁንም የኢራን መሰረተ ልማት ቀስ በቀስ እየተዳከመ የሚሄድበትና ረጅም ጊዜ የሚወስድ የመሸርሸር ወይም አትሪሽን ጦርነት ሰፍኗል። በእስራኤል በኩል የጦርነት ድካም እየጨመረ ከመምጣቱም በላይ በመንግስት ላይ የሚደረጉ ተቃውሞዎች እየተባባሱ መሄዳቸው ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሌላኛው ስጋት ነው። በተለይም የኢራን ተከታታይ የሚሳኤል ጥቃቶች የእስራኤልን ከፍተኛ ጥራት ያላቸው መቃወሚያዎች ክምችት በመጨረሳቸው ሀገሪቱ ወደ ዝቅተኛ አቅም ያላቸውና አነስተኛ ዋጋ ያላቸው የመከላከያ ስልቶች እንድትዞር ተገዳለች። ይህም ለአየር ላይ ጥቃት ያላትን ተጋላጭነት ከዚህ በኋላ ይበልጥ ሊያሰፋው እንደሚችልም ይገመታል። በአሜሪካ በኩል ፔንታገን በኢራን ሚሳኤሎች የደረሰውን ከፍተኛ ኪሳራ አሳንሶ ለመግለጽ ቢሞከርም እውነታው ግን ከዚህ የተለየ መሆኑ እየታወቀ መጥቷል። እስከ መጋቢት መጨረሻ ድረስ አሜሪካ በክልሉ የምትጠቀምባቸውን 13 ወታደራዊ ሰፈሮች አብዛኞቹ በሚሳኤል ጥቃት ምክንያት አገልግሎት ለመስጠት የማይመቹ እስከ መሆን መድረሳቸው ተረጋግጧል። ይህ ሁኔታ የአሜሪካን ወታደራዊ ክብር የሚነካ ከመሆኑም በላይ በክልሉ ያላትን የመቆየት አቅም ጥያቄ ምልክት ውስጥ እንዲገባ አድርጎታል። የነዳጅ ዋጋም ከ110 እስከ $120 መካከል ተረጋግጦ ቢቆይም አሁንም ድረስ በቀላሉ ሊለዋወጥ የሚችልበት ሁኔታ ግን አለ። የአቅርቦት መቋረጡ ለረጅም ጊዜ የሚቀጥል በመሆኑ የዓለም ኢኮኖሚ አሁንም ቢሆን በከፍተኛ ስጋትና እርግጠኛ ባልሆነ ሁኔታ ውስጥ እንዲቆይ ተደርጓል። ከነዳጅና ከወታደራዊ ቀውሱ ባሻገር ይህ ጦርነት የዓለምን ዲጂታል የደም ስርና የመረጃ መሰረተ ልማት አደጋ ላይ የሚጥል አዲስ የጥፋት አድማስንም ከፍቷል። በመካከለኛ ምስራቅ ባህር ስር የሚያልፉትና አህጉራትን በመረጃ የሚያገናኙት የኢንተርኔት ገመዶች ለጥቃት መጋለጣቸው በዓለም አቀፉ የፋይናንስ ተቋማትና በግዙፍ የቴክኖሎጂ ኩባንያዎች ላይ ከፍተኛ ስጋት መደቀኑ አልቀረም። ኢራንና ደጋፊዎቿ በሳይበር ጥቃት መስክ ያላቸውን ልምድ በመጠቀም በአውሮፓና በአሜሪካ የባንክ ስርዓቶች፣ በኤሌክትሪክ ኃይል ማከፋፈያና በመረጃ ማዕከላት ላይ ድንገተኛ ጥቃት ሊሰነዝሩ እንደሚችሉ ይገመታል። ይህ የመረጃ መሰረተ ልማት መመታት ከነዳጅ ዋጋ መናር ጋር ተዳምሮ ዓለም አቀፋዊውን የንግድ ልውውጥና የዲጂታል ኢኮኖሚን ከጥቅም ውጪ በማድረግ ሀገራትን ወደማይወጡበት ማህበራዊ ትርምስ ሊከታቸው ይችላል። ይህ ጦርነት በቀጠናው ሀገራት ኢኮኖሚ ላይ የሚያሳድረው ተጽዕኖ እጅግ ከፍተኛ ሲሆን እንደ ኢራን፣ ሊባኖስ፣ ሶሪያ፣ ኢራቅና እስራኤል ያሉ ሀገራት የሀገር ውስጥ ጠቅላላ ምርታቸው ወይም ጂዲፒያቸው እስከ 30 በመቶ ሊቀንስ እንደሚችል ይገመታል። በባለሰላጤው ሀገራት ላይ የሚታየው ከ3 እስከ 12 በመቶ የሚደርስ የኢኮኖሚ ውድቀት ደግሞ ቀጠናውን ለማዘመን የታቀዱ ግዙፍ ፕሮጀክቶች ለዓመታት እንዲጓተቱ ምክንያት ይሆናል። እንደ ግብጽ፣ ቱርክና ዮርዳኖስ ያሉ ሀገራትም ከ2 እስከ 6 በመቶ የሚደርስ ጉዳት እየደረሰባቸው ሲሆን ይህ አሉታዊ ሁኔታ ለ2 ዓመታት ተፈጥሮ የነበረውን ቀጠናዊ
መረጋጋት ክፉኛ እንዳወቀው ይታመናል። የጦርነቱ መራዘም እነዚህን ሀገራት ለፖለቲካዊና ኢኮኖሚያዊ ቀውስ ይበልጥ ተጋላጭ በማድረግ የቀጠናውን ሰላም አደጋ ላይ ጥሎታል። እስከ ሚያዝያ መጨረሻ ድረስ ባለው ጊዜ ውስጥ የቀጠናው ኢኮኖሚያዊ ተጽዕኖ ወደ 7 በመቶ ሊወርድ እንደሚችልና ጦርነቱ ሌላ ወር የሚጨምር ከሆነ ደግሞ እስከ 12 በመቶ ሊደርስ እንደሚችል ስጋቶች አሉ። የባህረ ሰላጤው ሀገራት ኢኮኖሚ በከፋ ሁኔታ እስከ 15 በመቶ ሊወርድ የሚችልበትም እድል አለ። እንደ ሞሮኮና ቱኒዚያ ያሉ ሀገራት በዋጋ ግሽበት ምክንያት በተዘዋዋሪ ሲጎዱ፣ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር ያሉ ሀገራት ደግሞ ከነዳጅ ዋጋ መጨመር ተጠቃሚ ቢሆኑም በአቅርቦት መቋረጥ ምክንያት ግን ስራዎቻቸው ይስተጓጉላሉ። እንደ ኢራቅና ዮርዳኖስ ያሉ ሀገራት ደግሞ በበጀት እጥረትና በጸጥታ ወጪዎች ምክንያት ከፍተኛ ጫና ውስጥ ወድቀዋል። የአልጄሪያ መሰል ጋዝ ላኪዎች ለአጭር ጊዜ ቢጠቀሙም ማንም ሀገር ከጂኦፖለቲካዊ ስጋቱ ነፃ ሊሆን አይችልም። ግጭቱ ይበልጥ የሚቀጥል ከሆነ እንደ ሊባኖስና የመን ያሉ ሀገራት ለመንግስታዊ መዋቅር መፈራረስና ለመሰረተ ልማት ውድመት ይበልጥ ይቀርባሉ። ኢራንን ብትሆን የዋይት ሀውስ አስተዳደር የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍላጎት ከአሜሪካ ብሔራዊ ደህንነት ጋር እስካደባለቀ ድረስ ለተመሳሳይ አደጋ ተጋላጭ ሆና ትቀጥላለች። የትራምፕ አስተዳደር ለዚህ ጦርነት በቀን ወደ $1 ቢሊዮን ገደማ እያወጣ ሲሆን የመጀመሪያው ወር ወጪ ብቻ $37 ቢሊዮን ደርሷል። አሁን ላይ አስተዳደሩ ከኮንግረስ ተጨማሪ $200 ቢሊዮን ድጋፍ እየጠየቀ መሆኑ ጦርነቱ በአሜሪካ ግብር ከፋዮች ላይ የሚያሳድረውን ከፍተኛ ጫና ያሳያል። ቻይና ግን የጦርነቱን ቀጥተኛ ወጪ ባታወጣም በኤነርጂና በንግድ መቋረጥ ምክንያት የሚመጣባትን ኪሳራ ለመዋጥ ትገደዳለች። በቀጣዮቹ 4 ሳምንታት ውስጥ አሜሪካ የነዳጅ ክምችቷን በመልቀቅ የኢኮኖሚ ድንጋጤውን ለመቀነስ ትሞክራለች ተብሎ ይጠበቃል። እንዲሁም ከመካከለኛ ምስራቅ ውጭ ያሉ የነዳጅ አቅርቦቶችን በማበረታታትና ለአጭር ጊዜ የሚታየውን ከፍተኛ የዋጋ ጭማሪ በመታገስ ይበልጥ ወደ ጦርነቱ ከመግባት ለመቆጠብ ትጥራለች ተብሎም ይታመናል። ቻይናም በተመሳሳይ የነዳጅ ክምችቷን ልትጠቀም ከሩሲያና ከመካከለኛው እስያ ጋር የረጅም ጊዜ ኮንትራቶችን ልታጠናክርና የኢራንን ነዳጅ በቅናሽ ዋጋ በድብቅ ልትገዛ ትችላለች። ሁለቱም ሀገራት የየራሳቸውን የኤነርጂ ደህንነት ለማስጠበቅ የተለያዩ ስልቶችን ቢከተሉም አሜሪካ በወታደራዊ ቁጥጥር ስር ያለ መባባስ ላይ ስታተኩር፣ ቻይና ግን በዲፕሎማሲና በኢኮኖሚ ትስስር ላይ ትኩረቷን ታደርጋለች። የአሜሪካ ዋነኛ ስጋት በመካከለኛው ምስራቅ ጦርነት ውስጥ ተዘፍቆ መቅረት ሲሆን የቻይና ፍላጎት ደግሞ አሜሪካ የደህንነት ወጪውን እንድትሸከም እያደረገች እሷ ግን ከማዕቀብና ከሁለትዮሽ ግንኙነት መበላሸት ራሷን መጠበቅ ነው። ሆኖም ዲፕሎማሲው ካልተሳካና ጦርነቱ ወደ ሌሎች ሀገራት ጎረቤት ከተስፋፋ የሆርሙዝ መተላለፊያ ለረጅም ጊዜ መዘጋት የዓለምን ኢኮኖሚ ወደማይመለስበት ቀውስ ሊከተው ይችላል። የሟቾች ቁጥር በእጥፍ ሊጨምርና የተፈናቃዮች ቁጥር ከ5 ሚሊዮን ሊበልጥ የሚችልበት ሁኔታ መኖሩ ጦርነቱ ከቀጠናዊ ጉዳይነት አልፎ ዓለም አቀፋዊ ሰብአዊ ቀውስ እንዲሆን ያድርገዋል። የነዳጅ ዋጋም እስከ $200 ሊወጣ የሚችልበት የከፋ ሁኔታ ሊፈጠር እንደሚችልና ይህም የዓለምን የንግድ እንቅስቃሴ ሊያሽመደምደው እንደሚችል ይገመታል። ይህ ግጭት በዋይት ሀውስና በቅርብ አጋሮቿ መካከል ያለውን የግንኙነት ስንጥቅ ይበልጥ እያሰፋው መምጣቱ ደግሞ ሌላኛው ትኩረት የሚሻው ነጥብ ነው። አሜሪካ ለኢራኑ ጦርነት የምታሳየው አቋም በብዙ የአውሮፓ ሀገራት ዘንድ ተቀባይነትን እያጣ ሲሆን ይህ ሁኔታ የምዕራባውያንን አንድነት በመሸርሸር አዲስ የዓለም አቀፍ የኃይል አስተላለፍ እንዲፈጠር በር ከፍቷል። ሩሲያና ቻይና ይህንን አጋጣሚ በመጠቀምም ከክልሉ ሀገራት ጋር ያላቸውን ወታደራዊና የደህንነት ትብብር እያጠናከሩ ሲሆን ይህም አሜሪካ በመካከለኛ ምስራቅ ለብዙ አስርት ዓመታት የነበራትን የበላይነት ጥያቄ ምልክት ውስጥ ጥሎታል። ጦርነቱ በዚሁ የሚቀጥል ከሆነ አሜሪካ በዲፕሎማሲው መስክ ለብቻዋ የምትቀርበትና አዳዲስ ቀጠናዊ ጥምረቶች የሚፈጠሩበት አዲስ የታሪክ ምዕራፍ ሊጀመር ይችላል። ይህም በዋሽንግተን የሚመራውን የዓለም ስርዓት ወደማይመለስበት የውድቀት አቅጣጫ ሊገፋው እንደሚችል በብዙዎች ዘንድ ይታመናል። በጥቅሉ አሁን ያለው የኢራን ቀውስ የቀጠናውን መዋቅራዊ ቅራኔ በግልጽ አሳይቷል። በአንድ በኩል ባህረ ሰላጤው የዓለምን 40 በመቶ የጋዝ ክምችት የያዘ የኤነርጂ ኃይል ቢሆንም በሌላ በኩል ግን በአንድ ጠባብ የባህር መተላለፊያ ላይ ጥገኛ የሆነ ደካማ ስርዓት እንዳለው ነው። ይህ ደካማ ሚዛን የሆርሙዝ መተላለፊያን ለዓለም ኢኮኖሚ ወሳኝና አደገኛ ቁልፍ አድርጎታል። በዚህም ትምህርቱ ግልጽና መራራ ነው። በኤነርጂ መቋረጥ ምክንያት ሁሉም ወገን ተሸናፊ ነው የሚሆነው። ቀጠናው ከዓለም የኤነርጂ ማዕከልነት ወደ ጂኦፖለቲካዊ ድንጋጤ ምንጭነት እየተቀየረ ባለበት በዚህ ወቅት የጦርነቱ መራዘም የዓለምን ኢኮኖሚና ፖለቲካዊ መረጋጋት ለረጅም ጊዜ የሚፈታተን የከፍተኛ ዋጋ ዕዳ ሆኖ ይቀጥላል።